እነሆ ከወራቶች በፊት በሁለት ምድብ ተከፍሎ 8 ዲፓርትመንቶች አንድ ህልም ብቻ አልመው የጀመረው ውቡና አጓጊው የሰከንድ ፈርስት ሴሚስተር የኳስ ቶርናመንት እንደዛ ግራሞት እንዳልጫረ አፍን በእጅ እንዳላስያዘ እርስ በርስ እንዳላበሻሸቀን እነሆ ፍጻሜውን ሊያገኝ እውር ቀን የጠባበቀን ነው። የሞት ምድብ በተባለው ሲኤስ፣ ሶፍትዌር፣ ኤሌክትሪክና መካኒካልን ይዞ በነበረው ምድብ አንድ ብዙ ፉክክርና ተጋድሎን አሳይቶን ባልተጠበቀ መልኩ ሶፍትዌርና ኤሌክትሪካል ኢንጂነሪንግን ጥሎ ጠንካራ ስብስብ ያለውን ሲኤስና አይበገሬዎቹን መካኒካል ኢንጂነሪንግን ወደ ቀጣዩ ዙር አሳልፈዋል። በአንጻሩ በብዙዎች ዘንድ ቀለል ያለ ምድብ ነው ተብሎ የተነገረው አይቲ፣ ሲቪል፣ ባዮሜዲካልና አይስን ያገናኘው ምድብ 2 በአስደናቂ ተከላካዮቹና ወርቃማ ተጫዋቾቹ የተዋቀረው አይቲ ያለምንም አቻና ሽንፈት ጠንካራውን ሲቪልን አስከትሎ ወደ ቀጣዩ ዙር አልፈዋል። በሰሚ ፋይናሉም ድንቁን ሲኤስ ከሲቪል አጋድሎ አይበገሬውን ሲኤስ አሸናፊ ያደረገ ሲሆን በአንጻሩ ድል የለመደው አይቲ መካኒካል ኢንጂነሪንግን ረምርሞታል። እነሆ ቶርናመንታችን እንዲህ ያለ በስተመጨረሻም ብዙ ታምራትን አሳይቶን የፍጻሜው ትኬት ተቆርጧል። በነሳሚ በነሐሰንና ሀቢብ ግሩም ጥምረት የሚመራው ሲኤስ ዝንብ ከማያልፈው በኪሩቤል የአብስራና ሙኒር ከተደራጀው የአይቲ ተከላካይ መስመር ጋር ትልቅ ፍጥጫ አድርጓል። እነሆ ሊያድን ሲፈንና ቡኪን ያዘው ተቃራኒ ቡድንን የሚያስጨንቀው አይቲስ በነሰሚር ኡበይድና አብዱላ ፊት የታጠረውን ግንብ ያፈርሱት ይሆን? አይቲ ከሌላው ቲም በተለየ ከብደናል ብላችሁ ታስባላችሁ? እሺ አመሰግናለሁ። በመጀመሪያ ከራሴ ቲም ልጀምርና እንግዲህ ሜዳ ላይ ባሳየነው ፐርፎርማንሶች ብዙ ጊዜ ከጨዋታ ወደ ጨዋታ እንደተሻሻለን ነው የሚሰማንና እንደ ቲም ሊደርነቴ ደግሞ በጣም ብዙ የምናያቸው ክፍተቶች አሉ። ነገር ግን እሱን ሸፍነን አይቲን በሙሉ አቅማችን እንደምንገጥመው ተስፋ አደርጋለሁ። አይቲ እንደማንኛውም ቲም ነው። ነገር ግን ጨዋታው ፍጻሜ እንደመሆኑ ደግሞ እግር ኳስ አልተገማች ናት። ስለዚህ እኛ ሙሉ አቅማችን ይዘን ተዘጋጅተን እንግዲህ አቅማችንን ጡንቻችንን ለማሳረፍ ተዘጋጅተናል። ከሴት የተሻልን ብላችሁ ታስባላችሁ? 100% ነው። ሙሉ የምድብ ጨዋታ ጥሎ ማለፍ ጥለን የመጣን ቲም ነን። እዚህ ጅማ ላይ ተገኘን እንጂ እኛ የላቲን ቦካ ጁኒየርስ ምናምን ሪቨር ፕሌት ነን። እኛ ማንንም አንሰማም፣ እንበላለን። ዋሪየር ነኝ። አመሰግናለሁ። እንደ ቶርናመንቱ አይቲ ከሌሎቹ ቲም የተሻለ ሆኖ ቢገኝም ነገር ግን ከሴስ የሚበልጥ አይኖርም ብለን አስባለን። እንደ ተከላካይነቴ አንድ ኳስ ወደ በረኛችን አይደርስም ተስፋ አደርጋለሁ። ከአታ ጋር ደግሞ እናሸንፋለን ይሻላል። ይህ ተራ የኳስ ጨዋታ አይደለም። ይህ በሲኤስ እና በአይቲ መካከል የሚደረግ የክብር ጦርነት ነው። ኮድ የሚጽፉ እጆች ኳስ ሲመቱ፣ ሎጂክ የሚያውቁ ጭንቅላቶች በሜዳ ላይ ስልት ሲቀይሱ፣ የአንድ እናት ልጆች ኮምፒቲንግ ደርቢ እነሆ ታላቁን የፋይናል ጨዋታ ሊያሳዩ ለእሁድ ተቀጣጥረዋል። በመጀመሪያ ይህ ጥያቄ ውስጥ የሚገባ አይነት ነገር አይደለም። በጣም ነው የምንችለው። ከዚህ በፊትም የመጣንበት አጨዋወት በጣም የሚያሳይ ነው። የእነሱን የግማሽ ፍጻሜ ጨዋታም አይተናል። በጣም ተዘናግተው ነበር። በተለይ ሰከንድ ሃፍ ላይ በጣም ወደኋላ ቀርተው ነበር እና ይሄ በእድል የመጣ ቡድን ነው። ሲኤስ በእድል የመጣ ቡድን ነው። ይሄ ምንም ሚካድ ምናምን ነገር አይደለም። አይተናቸዋል። የሌሎቹ ቡድን ድክመት እንጂ የእነሱ ጉብዝና ምናምን ነገር አይደለም። ከነሱ ሁሌ ምን ይሻላለን? ያው ዋንጫው የኛ ነው ኦልሬዲ። ግን ዝም ብለን 90 ደቂቃ ኳሱን ሄደን ተጫውተን አይተን ምናምን ነገር እንመጣለን። ለዚህ በጣም ነው ምን ይሻለው። ጨዋታው እንግዲህ አይቲዎች እስካሁን አሪፍ ጨዋታዎችን አድርገው መጥተዋል። በጥለዛም ቢሆን ቢያልፉም እዚህ ለፋይናል ቢደርሱም እና አይቲዎችን በተለየ መልኩ ታያታላችሁ አላችሁ ማይሆን ነገር ነው። እንደው እስካሁን ከተጫወትናቸው ጨዋታዎች ሁሉ አይቲ በጣም ተራ የሆነ ጨዋታ የሚጫወት እና ምላችሁ ነው ጨዋታውን እናሸንፋለን ብሩንም ኳሱንም እንወስዳለን ሳይሆን አይቲ ላይ ስንት ጎል አገብተን እስካሁን የተጫወቱ ያሸነፏቸውን ቲሞች በስንት ጎል ልዩነት እንበቀልላቸዋለን ነው የምለው እና ቀደም ብዬ ደግሞ ከጨዋታ በፊት መናገር ፈልገው ለአይቲ ተጫዋቾች ስፔሲፊካሊ ደግሞ ለበረኛቸው ሎሊያድ ጸሎት አድርጉ ነው ብላችሁ በቃ የጎሉ ብዛት እንዲቀንስላችሁ ጸሎት አድርጉ። አው በደንብ እንሻላለን ብዬ ነው መስበው። ምክንያቱም ሰው የሚያቀን ባይዘው ሌላ ቡድኖች ሰው የሚያቀን በባክግራውንዳችን ነው። ከዚህ በፊት በነበረው ጨዋታችን ብዙ ጊዜ እኛን ጨዋታ ካየህ እየተሻሻልን የመጣ ነው።
እና አሁን በዚህኛው በፋይናሉም በደንብ ተሽለን እንገኛለን ብለን ብዬ ነው ማስበው። ለዛም ደግሞ በደንብ እየሰራን ነው። ትንሽ እነሱ ጋር የሚያስቸግረው መሀሉ ነው። ያው ለመሀሉ ደግሞ አስበንበት ጨርሰናል፣ እንሰጠዋለን። ጨዋታው ስለስንት ያልቃል ብለህ ትገምታለህ? 2-1 ሴስ የሚያሸንፍ ምክንያቱም ሴሶች በጣም ይጫወታሉ። በመጀመሪያ ያው አንዴ ለኮሚቲ ፕሬዝ ያስፈልጋል። ያው አይቲና ሴስ ለፍጻሜ አልፈዋል። ሴስ አሪፍ ይጫወታል፣ አይቲም እንደዛው። ነገር ግን አይቲ መከላከል እንትኑ በጣም ጠንካራ ስለሆነ ብዙ ይገባበታል ብዬ አላስብም። ከፍተኛ ፉክክር ያለበት ጨዋታ እንደሚሆን ግልጽ ነው። ያው የአንድ የሁለት ጎል ልዩነት ነው የሚሆነው ብዬ አስባለሁ። የኔ ግምት አይቲ 3-2 ሲኤስን ያሸንፋል የሚል ግምት አለኝ። ሲኤስ 4-2 አይቲን ያሸንፋል ብዬ ግምቴን አስቀምጣለሁ። 4-2 ሲኤስ ያሸንፋል።